ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። በመጀመሪያ ፊደሎች አብዛኛዎቹ በመጀመሪያ ፊደሎች የቃላት ምስረታ እያንዳንዳቸው እንዴት እንመሰርታለን፣ እንዴት እናነባቸዋለን የሚለውን ነገር እናያለን። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ በምትጠቀሙበት ሶሻል ሚዲያ እናንተን በተመቻችሁ ሰዓት አማርኛን አቀላጥፋችሁ ማንበብ፣ መጻፍ፣ መናገር እንድትችሉ እናስተምራችኋለን። እታች ባለው ስልክ ደውሉልን፣ ሃይበሉን። አሁን ወደ ቪዲዮአችን ስንገባ ወይም ደግሞ ወደ ትምህርታችን ስንገባ እስኪ ረጋ እያልን ከዛ ደግሞ ፍጥን እያልን ያለው ልዩነት እያነበብን እናያለን ማለት ነው። እሺ ይቺ ማናት? ተ፣ ይቺ ማ፣ ይቺ ሪ። ፊደሎችን እያንዳንዳቸውን አውቀናቸው ሆሄዎችን አውቀናቸው ነገር ግን አገጣጥመን ማንበብ ተቸገርን ላላችሁ ደንበኞቻችን አገጣጥሞ ማንበብ ምንም ችግር የለውም። ዋናው መጀመሪያ ፊደሎችን በስርዓት ትክክለኛ ስማቸውን ማን ተብለው እንደሚጠሩ ካወቃችኋቸው አያይዛችሁ መጥራት ብቻ ነው። ለምሳሌ ይኸው ይቺ ማናት? ተ፣ ይቺ ማ፣ ይቺ ሪ። በአንድ ላይ ስንጠራው ተማሪ ምን ሆነ? ተማሪ፣ ተማሪ። እሺ ይቺስ? ተ፣ ይቺ ስ፣ ይቺ ፋ። በአንድ ላይ ስናነበው ይሆናል ተስፋ፣ 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 ተስፋ። እሺ ይቺስ? ተ፣ ይቺ ቋ፣ ይቺ ም። በአንድ ላይ ምን ይሆናል? ይሄ ተቋም፣ ተቋም፣ ተቋም። ስለዚህ ከኛ የሚጠበቀው ምንድን ነው? ፊደሎችን በትክክል ስማቸውን ከጠራን እንደተጻፉት ወይም ደግሞ እንዳቀማምጣቸው ከጠራናቸው ምንም እናሰስተው ብንል ራሱ ትክክለኛ ትርጉም ነው የሚመጣልን ማለት ነው። እሺ ለምሳሌ ይችን ተ፣ ይቺ ከ፣ ይቺ ታ፣ ይቺ ታ፣ ይቺ ይ። እስኪ ይችን ምንም ሌላ ነገር ሳልጨምር ስጠራ ተከታታይ ምን ሆነ? ተከታታይ፣ ተከታታይ። እሺ ይቺስ? ተ፣ ይቺ ለ፣ ይቺ ቀ፣ ይቺ ቀ። እስኪ ተለቀቀ፣ ተለቀቀ፣ ተለቀቀ። እሺ ይቺስ? ተ፣ ይቺ በ፣ ይቺ ላ። ሲባል ላይ እነዚህ ስናነባቸው ምን ይሆናል? ተበላ ምን ሆነ? ተበላ፣ ተበላ፣ ተበላ። እሺ ሌላኛው ደግሞ ቸ ማናት? ቸ ናት። ይችም ቸ። እስኪ በቸ ደግሞ ቃላት ስንመሰርት እናያቸዋለን። ይቺ ማናት? ቸ፣ ይቺ ለ፣ ይቺ ሰ። ባለ ምን ሆናል? ቸ፣ ለ፣ ሰ፣ ቸለሰ፣ ቸለሰ፣ ቸለሰ። እሺ ይቺስ? ቸ፣ ይቺ ከ፣ ይቺ ለ። እስኪ በውስጥ ሌላ ነገር ወይም ደግሞ ሌላ ቃል ሳትጨምሩ ቀጥታ እነዚህ ፊደሎች ስትጠሯቸው ትርጉም ይሰጣቸዋል። ለምሳሌ እስቲ እንጥራው። ቸ፣ ከ፣ ለ፣ ቸከለ፣ ቸከለ። እስቲ ለምሳሌ እነዚህ አሁን ይቺ ከና ኮ ነው እንጂ ሌላው ተመሳሳይ ነው፣ ግን ኮ ስለተለየች የተለየ ትርጉም ያደርገዋል ማለት ነው። እስቲ ይቺ ቸ፣ ይቺ ኮ፣ ይቺ ለ በአንድ ላይ ምን ይሆናል? ቸኮለ ምን ሆነ? ቸኮለ፣ ቸኮለ። እሺ ይቺስ? ቸ፣ ይቺ ር፣ ይቺ ነ፣ ይቺ ት። እስኪ ይህን ባንድ ላይ ስናነበው ቸ፣ ር፣
ነት ቸርነት ቸርነት። እሺ እቺስ ቸ እቺ ኮ እቺ ሌ እቺ ት ቸኮሌት ቸኮሌት ቸኮሌት። እሺ እቺስ ቸ እቺስ ነ እቺ ፈ ች ር በአንድ ላይ ቸ ነ ፈ ር ቸነፈር ቸነፈር። እሺ ይቺስ የናት። እስኪ በ ደግሞ ሌላ ቃላት እንመሰርታለን። ይቺ የ ይቺ ሰ ይቺ ው በአንድ ላይ ምን ይሆናል? የሰው የሰው ምን ይሆናል? የሰው። ይቺስ የ ይቺ ለ ይቺ ም እስኪ የለም ምን ሆነ? የለም የለም። እሺ ይቺስ የ ይቺ ለ ይቺ ው ይቺ ጥ በአንድ ላይ ስናነበው ምን ይሆናል? የለውጥ የለውጥ ምን ሆነ? የለውጥ የለውጥ። እሺ ይቺስ የ ይቺ ጋ ይቺ ራ በአንድ ላይ የጋራ የጋራ ምን ሆነ? የጋራ። እሺ ይቺስ የ ይቺ ግ ይቺ ል ምን ይሆናል? የግል የግል የግል። እሺ ይቺ የ ይቺ ል ይቺ ማ ይቺ ት የልማት 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 የልማት። እሺ በነ ደግሞ አሁን በነ ምን እንላለን? ቃል እንመሰርታለን ማለት ነው። በነ ቃል እንመሰርታለን። እቺ ማናት? ነ ይቺ ብ ይቺ ር። እስኪ በአንድ ላይ ስናነበው ምን ይሆናል? ነ ነ ብር ነብር ነብር። እሺ ይቺስ ነ ይቺ ገ ይቺ ር በአንድ ላይ ምን ይሆናል? ነገር 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 ነገር። እሺ ይቺስ ነ ይቺስ ጻ ይቺስ ነ ይቺስ ት በአንድ ላይ ምን ይሆናል? ነጻነት ነጻነት ነጻነት። እሺ ይቺስ ነ ይቺ ጥ ይቺ ብ በአንድ ላይ ምን ይሆናል? ነጥብ ነጥብ። መጀመሪያ ፊደሉን ምን ትልታላችሁ? የራሴ ራሱን ትጠሩታላችሁ ማለት ነው። ከዛ በኋላ አያይዛችሁ ፍጥን ብላችሁ ስትጠሩት አንድ ወጥ የሆነ ትርጉም ይሰጣችኋል ማለት ነው። ለምሳሌ ይቺ ብቻዋን ነ ይቺ ሀ ይቺ ሴ ነ ሀ ሴ ምን ሆነ? ነሐሴ ነሐሴ። እሺ ይቺስ ነ ይቺ ገ ይቺ ሰ በአንድ ላይ ነገሰ ምን ሆነ? ነገሰ ነገሰ። ስለዚህ እንዲህ እያደረግን ቪዲዮውን እያስቆምን እየጻፍን እያነበብን እንለማመዳለን ማለት ነው። ፊደሎችን ካወቃችኋቸው አገጣጥሞ ለማንበብ አብዛኞቻችሁ ፊደሎችን እያነበብን እያወቅናቸው አገጣጥሞ ማንበብ ተቸገርን ስለምትሉ በአጭሩ ልታነቡ ወይም ደግሞ ልትረዱት የምትችሉ ፊደሎችን መጀመሪያ ካወቃችሁ ስሙን መጥራት ከቻላችሁ ፊደልቱን የብቻ አግኝታችኋት ስሟን መጥራት ከቻላችሁ ማንበብ ምን የማትችሉበት መንገድ የለም ማለት ነው። ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መማር የምትፈልጉ ከታች ቪዲዮ ስር ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እናንተን ሰዓት በማይጋፋ የስራ ሰዓታችሁን በማይጋፋ መልኩ አቀላጥፎ ማንበብ መጻፍን በጣም በአጭር ጊዜ እናስተምራችኋለን ማለት ነው።
ለዛሬው ይህን ይመስላል። በሌላ ጊዜ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ